ሰሞኑን መነጋገሪያ የሆነ ያን አስገድዶ ደፋሪ ካህን ጉዳይ አለ። ከዛ ጉዳይ ጋር በተያያዘ ነው ለአውሬ የመጣሁት። ሌላ ጊዜ የመጣሁት ከዶክተርም ጋር ስናወራ በቃ ይሄኔ መናገር አለብኝ። ምንም የሚያሳራ ነገር የለም። ምንም አላውቅም። እኔ በሁለቱ አብሬ ሆኖ ገናኘው የድፈራት ምናምን እኛ አላውቅም ሲጀመር ማለት ነው። እና አልነበርኩም በቦታው። ለእሷም ነግሬያታለሁ። እሱንም ቁጭ አድርጌ ነግሬዋለሁ። የለም በፍጹም ብሎ አንድ ሰው ከማለት ያ ነገር እኔን አይመለከተኝም ነው ባጭሩ። ያ ሰው የበደለው ሰው ግን አላደረኩም ካለ ቀላሉ ነገር በጣም ትንሽ ነገር ነው የተጠየቀው። እንዴት ናችሁ? ዘማሪት ፋንቱ በዮርዳኖስ ጉዳይ ስሟ እየተነሳ ነበረ። ካስታወሳችሁ መምህር ዘመድኩን ይሄ ጉዳይ እንደተፈጠረ ሚስት ያመጣችለት እሷ ስለነበረች እንዴት ይሆናል ብዬ ነበረ። እንዴት እቺ ልጅ እንደዚህ ህይወቷን አበለሻሽተክ እንዴት ነው የምታገባው ብዬ ስናገር ሚስት ያመጣችለት ከአሜሪካ ፋንቱ ስለነበረች ከሱ የበለጠ እሷ ነበረች ተከራካሪ ነበረችው። ማንም ቀሚሱን ከፍቶ ለሚሰጥ እየሰጠ ምናምን ብላኝ ምናምን ብሎ ዘመድኩን በተደጋጋሚ ስሟን ሲጠራ ነበረ። እሷም መልስ ሰጥታለች። እኔ ከሷ ጋርም ተገናኝቼ አላቅም። በእርግጥ ያመጣውለት ሚስት እኔ ነኝ። ለብዙ ሰዎች እንደዚህ ጥሩ ጥሩ ነገር ሳገኝ አጣምራለሁ፣ ግን በሱ ጉዳይ ላይ ምንም የሰማሁት ነገር የለም። ከወለደች ከአመት በኋላ አግኝቻት ነግራኝ ዮርዳኖስ ለዘማሪት ፋንቱ አከሌ እንዲያደረገኝ ብላ ነግራኝ ጠይቄው ነበረ። እሱ ምሎ ተገዝቶ እኔ አላደረኩም አለ። አንድ ሰው ደግሞ አላደረኩም ካለ ያው ከማመን ውጭ አማራጭ የለም ነው የምትለው ፋንቱና እሱ አላደረኩም ብሏል መጀመሪያ። እና እኔ ጉዳዩን አላቅም ነው የምትለው። ያሳምናል። አላቅም ካለች በእርግጥ ምስክርነት ሰጥታለች ራሷ እንትና ዮርዳኖስም እውነት ነው እኔ ያገኘኋት ከአመት በኋላ እንደሆነ ምናምን ተናግራለች። ዮርዳኖስም ማለት ነው። ያው ግን እሱ ተጠይቆ አላቅም እንዳለ ነው ፋንቱ የምትናገረው እና እጇ እንደሌለበት ማለት ነው። እንግዲህ ብዙ የቤተ ክርስቲያኗ ልጆች ተቃውሞ እያስነሱ ነው። አባቶችም ጭምር እያስነሱ ነው። ይሄ ነገር እውነት ከሆነ ቤተ ክርስቲያን እርምጃ ትውሰድ በተባለው መሰረት ቤተ ክርስቲያን የራሷን እርምጃ ወስዳለች፣ ጽሑፍ አወጣለች። ብዙ የሚያገለግሉ ወንድሞችም እንደዚህ አይነት ነውረኛ ሰው እውነት አድርጎት ከሆነ ቤተ ክርስቲያን በፍጹም ሊያገለግል አይችልም እያሉ እንደነ አቡ ያሉ ሶሻል ሚዲያ ላይ ተሰሚነት ያላቸው ወጣቶች ድምጽ እየሆኑ ነው። እንዲሁም ብዙ እነ ዘመድኩን እነ ዲያቆናት እነ በጣም ብዙ እነ ቀሲስ ይበኩሉም ጭምር ላይቭ ላይ የወጡ ድምጽ እየሆኗት ነው። ድምጿ ተሰምቷል። ከሚዲያ አልፎ ቤተክርስቲያኗ ጋር ደርሶላታል። ይሄ ጥሩ እንቅስቃሴ ነው። ጥሩ። እስቲ እና አቡ ምን አሉ? የአቡን ሐሳብ እስቲ እኛ ምዕመናንን አንድ መናገር የምፈልገው ነገር አለ። እስከ መቼ ድረስ ነው ሰዎች በሃይማኖት ስም እንደዚህ አይነት ብልግናዎችን ሲያደርጉ ሃይማኖት የከቨር የምንሰጠው? እስከ መቼ ድረስ ነው ባለጌን ባለጌ የማንለው? እስከ መቼ ድረስ ነው ቤተክርስቲያንስ በስርዓቷ እንደተገለጠው አንድ ሰው በእንደዚህ አይነት ብልግና ከተገኘ ከክህነቱ ይሻራል? ይህ ህግ እስከ መቼ ነው ሲፈጸም የማናየው? ለምንድን ነው የማይፈጸም? እና እኛ በምናጠፋው ቤተክርስቲያን ትሰደባለች ነው። ልክ ህፃናት ሆነን እኛ ስናጠፋ ወላጅ እንደምናሰድበው መጣ አሳዳጊ አይደግ እንባላለን። ልጅ ባጠፋ ወላጅ ይረገማል ማለት እና ቤተክርስቲያንም እኛ በምናጠፋው ቤተክርስቲያን ትሰደባለች። ወንድሞች በዚህ መንገድ ተቃውሟቸውን እያሰሙ ነው። እየተፈጠረ ያለው ልክ አይደለምና መፍትሄ ትስጥ እያሉ ነው ሶሻል ሚዲያ ተጠቃሚ ወንድሞች። ጥሩ ነው። ቤተ ክርስቲያንም ይሄንን ሰምታ ያወጣችው መግለጫ አለ። እስቲ እንየው። ምን ይላል? ቀን ሰኔ 20 2017 ዓመተ ምህረት ለመላከ ሲሆን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ ጉዳዩ በማህበራዊ ሚዲያ እርሶን በተመለከተ ስለቀረበው
ክብረ ክህነትን የሚመለከት ጉዳይ ይመለከታል። ከላይ በርዕሱ እንደተገለጸው በተለያዩ የማህበራዊ ሚዲያዎች ላይ እርሶን በቀጥታ የሚመለከት ክብረ ክህነትን የሚያጎድፍ ድርጊት ፈጽመዋል በሚል የቀረበው ዘገባ ህዝበ ክርስቲያንን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ ከሚመጡ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበው በተበዳይና ያለ ተከትሎ ከምዕመናን ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበውን አስተያየት ማክበርና ቀኖና ቤተ ክርስቲያን ማስጠበቅ የሀገረ ስብከታችን ድርሻ በመሆኑ እርሶም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘው የደብረ ቁስቋም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ በመሆኑ ጉዳዩ በቀላሉ የሚታለፍ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በ7 ቀናት ውስጥ ለቀረበው ጉዳይ የሀገረ ስብከት ጽሕፈት ቤት ቀርበው ምላሽ እንዲሰጡ እየጠበቅን በተጠቀሰው ቀናት ውስጥ የማይቀርቡ ከሆነ ግን ቀኖና ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን ይላል። እንግዲህ ቤተ ክርስቲያን የህዝቡን ድምጽ ሰምታለች። ጥሩ ነው። የጥሩ እርምጃ ነው። ምክንያቱም እቺ እህት በጣም የምታሳዝን እህት ናት። በደል ተፈጽሞባታል። ድምጿ መሰማቱ በእርግጥ እንደተባለውም ለቤተ ክርስቲያን ምንም አይነት ጽሑፍ አላስገባችም ከዚህ ቀደም። ግን ሁሉም ያውቃሉ። ዛሬ ላይ ሁሉም ትልቅ አባቶች እናውቃለን ብለዋል። የዛሬ 18 ዓመት አውቃታለሁ ብለዋል ቀሲስ ዲበኩሉ። መምህር አይመረም የዛሬ 2 ዓመት ከተሐድሶ ስትመለስ ነግራኛለች። አከሌ እንደዚህ ያደረገኝ ብላ ቀሲስ ጋም እርዱኝ ብላ ቀርባን መታ ነበረ በውስጥ። ያው ግን እሳቸው ብዙ ሰዎች እርዱኝ እያሉ ስለሚያለቅሱ ያው እንትን አላልኳትም፣ ግን ሰምቼ አዝኛለሁ ብለዋል። እሳቸው ደግሞ ችላም ያሉት ሰውየው ባለሀብት ነው። አሜሪካ ላይ የራሱ ቤተክርስቲያን እንደሰማነው አስተዳዳሪ ናቸው። አጥባቂያንን ያመጣሉ፣ ብዙ ገንዘብ ያገኛሉ። ስለዚህ አቅም አላቸው መርዳት። በዛ ነው አሉ። ግን ዘመርኩንም ምን አሉ? ሳች በእርግጥ ሁሉን ቆርጦ ተነስቷል። ትንሽ ትልቁ ሁሉ አድማን ያደረገው እውነት ነው። በአንድ ሰው የተነሳ ቤተክርስቲያን መሰደብ የለባትም። አንድ ነው ወንጀለኛው ደግሞ ለህግ መቅረብ አለበት፣ ክህነቱ መሻር አለበት እየተባለ ነው። ልክ ማን ነው ያ ዘማሪው ድምፁ የሚያምረው መርከቤ መጠለያዬ ብሎ የዘመረው አሁን ለሚዲያ ላይ ወጥቶ የሚሳደበው ትዝታው ሳሙኤልም እንግዲህ በኦርቶዶክስ ሆኖ ቀሲስ እንደነበር የሁላችንም እናውቃለን። በኋላ ያችንም ሲጎነትል ከዛች ጋር ምንትን ሲል ሲያስወልድ ምን ሲል ቤተክርስቲያን ሰማች። ክህነቱን እንትን ብላ እንትን አለችው፣ አባረረችው። ይኸው ወጥቶ መሳደብ ጀመረ፣ በቀል ጀመረ። ፓስተር ነኝ አለ። ከስተቱ ከመታረም ይልቅ ወጥቶ ስድብን መርጧል በራሱ ጥፋት። እንግዲህ በእንደዚሁ አይነት ተልካሻ ነገር ተይዞ ነው አሉ። ብዙ ያችንም ሲጎነትል ከብዙ ሴቶች ሲወልድ በኋላ ተሰማበት። እውነት ነው። የእግዚአብሔርን ቃል እየጠቀሱ ወጣቱን እንደማነጽ እንደማስተማር ያችንም መጎንተል ኃጢአት ነው። በጣም ነው የሚገርመው። ከዛን ተሰማ፣ ተጠየቀ፣ እውነት ሆኖ ተረጋገጠ። ከዛ በኋላ እንግዲህ ይወሱም እያየነው ነው። ያ እንደዛ ሲዘምር ግርማ ሞገሱ የሚያምረው ልጅ አሁን
ጸጋው ተገፎ ተሳዳቢ የዘንዶ ምላስ ተሰጥቶ ሲሳደብ እየሰማን ያስገርማል። በራሱ ጥፋት ተሰብሮ ንስሐ ገብቶ እንደመመለስ ነውሩን ሲሳደብ እየተመለከት ነው። በቀል ነው መሆኑ ነው እንግዲህ። ለምን ተዋረድኩኝ ለምን ወጣብኝ ሚስጥሬ መሆኑ ነው። አሁን እሳቸው ምጣፋንታቸው ይሄ ነው። አላደረኩም ብለው ቢሉ ኦሬዲ ዲኤንኤ ያወጣቸዋል። የሴቲቱም እናት ቀርባ ነበር። የሴቲቱ ምን አለች? ትዳር እንዳለው አላቅም ነበር አለች። በኋላ አንድ ቀን ተያያዝንና አደረግን አለች። ከጋብቻ በፊት ማለት ነው። እንግዲህ እግዚአብሔር ያሳያችሁ። እሷም በእርግጥ ሴቶች ላይም እኮ ጥፋት አለ። የቤተ ክርስቲያን አገልጋይ መሆኑን ካወቅሽ ቆይ ቢባልስ? አግባኝ፣ ክብሬን ተክሊል ጫንልኝ፣ ስጋ ደሙን አቅምሰኝ ቢባልስ? ዘለን ከመጋደም የኛም ስተት አለ። በእርግጥ የዮርዳኖስ የሷ ስተት አለ። ተገዳ ነው። እንደው እሷ ሊታዘንላት ሊለቀስላት የሚገባ ልጅ ናት። ከሞት ተርፋ ከሞት አፋፍ እግዚአብሔር ለታምር አትርፏት በዛ በድንጋጤ በዛ በሰቀቀን ውስጥ ሆና እንደውም ጎበዝ ናት እሷ። እስከዛሬም በህይወት መኖሩ አትሉ። እሷ እንደውም እግዚአብሔር ይወዳታል በህይወት መኖሯ ልጇን ማሳደጓ። እቺኛይቱ ግን ያው ወዳ ነው አገባሻለሁ ብሎ አታሏት ነው። በእርግጥ ግን ደግሞ ከመተኛቷ በፊት ማሰብ ነበረባት። የቤተ ክርስቲያን መምህር ነው። ቢያንስ እንጋባ ከነ ክብሬኔ ተክሊል ጫንልኝ ይባላል። በኋላ ብረን እንደዚህ ያደረግን እሱን ለሚያውቀው ሰው ስነግር እሱ እኮ ባለ ትዳር ነው ሊጫወትብሽ ነው አለኝ አለች። በኋላ ስጠይቀው በቃ አለች። ከዛው ይሄ ተፈጠረ። ከዛን ጥሎኝ ሄደ አለች። የማስተት ነው አሁን እዚህ ጋር የሴቲቱም አለ። ደግሞ ልጅቷ እንዴት ታምራለች! አበባ እየመረጠ ነው መሰለኝ። የሴት ቻንስ አለው ይሄ ሰው። እና ልጅቷ በጣም ቆንጆ ናት። የሴት ልጁ ናት ማለት ነው። ፎቶዋን እዚህ ጋር ለጥፍላችኋለሁ። ልጁም ደግሞ ቁጭ እሱ የተካደ ልጅ አባቱን ይመስላል የሚባለው ቁጭ። ሴቷም ወንዱም እሱኑ ነው የምትመስለው። በጣም ነው የሚገርመው። እና አሁን እንግዲህ እነዘመርኩን ጉዳዩ ላይ ገብተውበታል። ከጎኗ ሆነው እንደሚያግዟት ተስፋ አለኝ። በእርግጥ መጀመሪያም ዘመርኩን ተናግሯል። ግን የዘመርኩን ስተት ምንድነው? እንደተናገረው ራሱ እንዳትከስ እንኳን ያደረኩት እኔ ነኝ አለ። ያ ቃል ማለት ነው ጉዳዩ እንዳትከስ አድርጎ አለባብሶ ዛሬ ይሄ ሰው ፖለቲካ ውስጥ ኬንያ ውስጥ ሲገባ ነው ሚስጥሩን ያወጣበት። መጀመሪያ ስንት ዓመት ሙሉ እሱም አፍኖ ነበረ። ዘመርኩንም ጥፋት አለበት። በእርግጥ እሱ ችግሩ ቆይቷል ያወጣው። ቢያወጣውም ግን ተሰሚነት ያጣው ለምንድን ነው? ሲጣላ ነው እሱ ሚስጥር የሚያወጣው። አሁን ስንት ዓመት ሙሉ ዝም ብሎ የሆነ ሰዓት ላይ አወጣ፣ ተሰሚነት አጣ። ዛሬ ልጅቷ ስትወጣ ግን ተሰማላት። ደስ ይላል። ከዚህ በኋላ አትቸገርም። ለምን ተቸግራ ምበላዋታ ብላ ነቀሲስን እርዳታ ስትጠይቅ ነበር። ከዚህ በኋላ ግን እንቧም ይታበሳል። በእርግጥ ለልጇ ከባድ ነው። ግን ደግሞ አባትነቱን ማወቅ አንድ ነገር ነው። ተመርምሮ አባት አለኝ ማለትም አንድ ነገር ነው። የለኝም ከማለት አለኝ ግን እንዲህ ነው እናቴ እንዲሆና ነው የወለደችኝ ማለት ይሻላል ከማን እንደወለደችኝ አላቅም ከማለት። እና እግዚአብሔር እንባዋን ያብስላት። የወርዲ ታሳዝናለች። ስለ እውነቱ ታሳዝናለች። ቅስማ ስርብር ብሎ ዛሬ ተፈጸመባት ነው የምትመስለው። የዛሬ 15 ዓመት እንኳን አይመስልም። እና ላችኋለሁ እንደዚህ ነው። ለሁሉም ልቦና ይስጥ። ግን ያው በእነሱ የተነሳ ቤተክርስቲያን አትወቀስም። ሁሉም አንድ አይደሉም።
ስንት አሉ ለሀገር ለህዝብ የሚጸልዩ አባቶች። እንደዚህ አይነቱን ግን እውነት ተቀተው ከቻሉ እንደማንኛውም ምእመን በንስሐ ተመልሰው ቤተክርስቲያን እንትን ይበሉ። አይ ካልቻሉ ደግሞ እንደ ትዝታው ወጥተው ይሳደቡ። ይሄ ነው የሚሻለው። በእውነት ይገርማል። እኔ አሳዝነኛለች ውርዲ ያችኛዋ እንኳን ያው ተታላም ቢሆን የሷም ስተት አይጠፋበት ምንም ማድረግ አይችልም። ግን ልቦና